ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን ከዘውትር ተሳታፊያችን ጋር በመሆን የዕለቱን ዜናዎች እናቀርብላችኋለን መልካም ጊዜ መስረቱን የሚገልጽ መግለጫ በትላንትናው ዕለት ተሰጥቷል ጉዳዩ መነጋገሪያ ሆኗል ለአብይ አህመድ አገዛዝ ዱላ ያቀበለ በሌሎች ክልሎች በሚኖሩ የአማራ ብሔር ተወላጆች ላይ አደጋ የደቀነ በኦሮሞ ተወላጆች ላይ ደግሞ ስጋት የፈጠረ ከሚሉ አስተያየቶች በተጨማሪ የወለጋውን የአማራ ተወላጆች እልቂት ለማስቆም የሚያስችል ትክክለኛ እርምጃ ነው የሚል የድጋፍ መልእክቶች ከግራና ከቀኝ እየተሰጡ ይገኛሉ። ጉዳዩን በተመለከተ አንከር ሚዲያ በወለጋ የተቋቋመውን የፋኖ እዝ ሰብሳቢን አነጋግሯል። ፋኖ ንጉሴ ዋለልኝ ስለ ፋኖ ወለጋ አመሰራረትና አስፈላጊነት ከአንከር ሚዲያ ጋር ያደረገውን አጭር ቆይታ ቀጥለን እናቀርባለን። ፋኖ ንጉሴ ዋለልኝ በጣም ነው ማመሰግነው። የወለጋ ፋኖ አደረጃጀት ሰብሳቢ እንግዲህ ይፋ አድርጋችሁታል። እስቲ ያወጣችሁት መግለጫ ምንድነው? አጠቃላይ የወለጋ ክፍለ ሀገር ፋኖ እዝን በተመለከተ ነው። ካሁን በፊት የነበረው አደረጃጀት በሻለቃና በሻምበል የነበረ ነው። አሁን ከፍ አድርገን ወደ እዝ አሳድገነዋል ማለት ነው። እሱን አስመልክቶ ነው መግለጫ ያወጣ ነው። እንግዲህ ካሁን በፊት ከነበረው የትንንሽ ያው ዝቅተኛ አደረጃጀት ከፍ ወዳለ እንትን ሲል ብዙ ሌሎች የውስጥ ዝግጅቶችም ይኖራሉ። እነዛን ሁሉ አጠናቀን ነው እንግዲህ ወደ እዝ ከፍ አድርገን ስሙንም የአደረጃጀት እርከኑንም ለማሳወቅ የፈለግነው ማለት ነው። ለምን ወለጋ ላይ የፋኖ አደረጃጀትን ማዋቀር አስፈለገ? እስቲ ለዚህ ምንድነው መነሻችሁ? ምክንያታችሁ ምንድነው? እንደሚታወቀው ካሁን በፊት ያው ዓለም የሚያውቀው የወለጋ ክፍለ ሀገር የሚኖር የአማራ ተወላጆች ላይ ሲደርስ የነበረውን ነገር ይታወቃል። እሱን ለመታደግ ከዛሬ 5 ዓመት በፊት ጀምሮ አብይ አህመድ ወደ ስልጣን ከመጣ ዕለት ጀምሮ ማለት ነው በአማራ ሕዝብ ላይ ከፍተኛ የሆነ ጭፍጨፋ ሲደረግ ነበረ። ያኔ ጀምረን ነው ማለት ነው ራሳችን መከላከል የጀመረን ተደራጅተን። ስለዚህ መነሻው እነዚህ ነገሮች ናቸው። በዚሁም አላበቃም። ጭፍጨፋው መልኩን እየቀያየረ ሌላ ቅርጽ እየያዘ አሁን መንግስታዊ ጸጥተኛ የአማራን ሕዝብ በተለይ ከወለጋ ምድር ከናካቴው እንዲወጣ ፍላጎት ያለው ይመስላል። መውጣት የማይፈልገውን ወይ ደግሞ ሌላ መሄጃ ያጣውን ሕዝብ ከቻለ እዛው ላይ ለመጨረስ ነው የሚመስል እንቅስቃሴ ስለሆነ ስለዚህ ያንን ብትር የሚቋቋም ግንባር ወይንም ደግሞ የትጥቅ ትግል መስራት አስፈላጊ ሆኖ አግኝተነው ነው ይሄን እዚህ መሰረት ነው ማለት ነው። በሌላ መረጃ የሥርዓቱ ታማኝ ዘብ ከሆነው መከላከያ በመረጃና ደህንነት ስራ የተሰማራው ደህንነት በፋኖ ቁጥጥር ስር ዋለ። አበበ አዛን ነው የተባለው የ74ኛ ክፍለ ጦር አባሉ በመረጃነት ልዩ ስልጠና ተሰጥቶት በተለያዩ ቦታዎች ሲሰራ የቆየ ሲሆን በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በመቄት የሚንቀሳቀሱ የፋኖ ኃይሎች እና በደቡብ ጎንደር ጋይንት ጨጨሆ አካባቢ በሚንቀሳቀሱ የፋኖ ኃይሎች ቅንጅት በደብረ ዘቢጥ በቁጥጥር ስር መዋል ችሏል። የመረጃ አቅሙ እያደገ የመጣው የቀጠናው የፋኖ ኃይል በክትትል ይዞ ባደረገው ማጣራት ባንዳው የመከላከያ መረጃና ደህንነት ሰው የሆነው አበበ አዛን ነው ፋኖን እና የአማራን ሕዝብ ለማጥፋት ልዩ ተልዕኮ ተሰጥቶት ወደ ስራ መሰማራቱን ገልጾ ስርዓቱ በአማራ ሕዝብ ላይ ለሚያደርሰው ሁለንተናዊ ግፍ ተባባሪ ነበርኩ ብሏል። በሌላ በኩል በእጃችን በርካታ ያገዛዙ ወንበር አስጠባቂ አካላትን ይዘናል ያለው በቀጠናው የተቋቋመው የጋራ ግብረ ኃይል የኦሮሞማውን ስርዓት ከምድረ ገጽ ለማጥፋት በብቁ ቁመና ላይ እንገኛለን ያለ ሲሆን አሁንም በባንዳነት የተሰማራቸው ያገዛዙ ፈረሶች ልብ ግዙ ሲል አሳስበዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የአፋብኃ የሐዘን መግለጫ። ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ። በሸዋ ክፍለ ሀገር ይፋትና ጥሙጋ አውራጃ ልዩ ስሙ ራሳ በተባለ አካባቢ አገዛዙ በሰነዘረው የድሮን ጥቃት አማራን አንድ ለማድረግ በሸዋ በጎጃም በወሎና በጎንደር እድሜ ሳይገድባቸውና ሳይታክቱ ሲንከራተቱና ሲደክሙ የነበሩትን አርበኛ ተስፋዬ መካሻን ጨምሮ ሌሎች ንጹሃን አማሮች ለህልፈት ዳርገዋል። ከቅርብ ጊዜ ወዲህ አማራው አንድ ይሆናል በሚል ከፍተኛ ሽብር ውስጥ የገባው አሸባሪው የብልጽግና ስብስብ አንድነቱን ያደናቅፍልኛል በሚል የዲጂታል ሚዲያ መንጋውን ቢያሰማራም እቅዱ በተደጋጋሚ እየከሸፈ ይገኛል። በዚህና መሰል ክስተት መደናገጥ ውስጥ የገባው ይህ ሀገር አውዳሚ ስብስብ የዘፈቀደ ድሮን ጥቃት በመሰንዘር እና የተለያየ አጀንዳ በመስጠት ልዩነቱን ለማስፋት እየጣረ ቢሆንም የተፈጸመው ልብ ሰባሪ ድርጊት የፈጠረውን ቁጭት በመጠቀም አርበኛ ተስፋዬ መካሻ የጀመረውን የአንድነት ውጥን በማሳካት ራዕዩን በማድረግ የምንክሰው ይሆናል። አርበኛ